መተት የተደረገባችሁ ሰዎች፣ የሚላክባችሁ ሰዎች፣ መተት ተደርጎባችሁ እንዲመለስላችሁ ደግሞ እንዳይታደስባችሁ ማድረግ የምትፈልጉ ሰዎች የተደረገባችሁ የነበረው መተት እንዳይታደስባችሁ በየዓመቱ ይታደሳል። ይሄ ነገር እንዳይታደስባችሁ እዚህ ገዳም ሂዱ። ይሄ ገዳም እመቤታችን ቅድስተ ቅዱሳን ድንግል ማርያም ክርስቶስ ሰምራ እስትንፋሰ ክርስቶስ ገዳም ይባላል። የትኛውን መተት የትኛውን በየወሩ የሚደረግ በየዓመቱ የሚደረግ ግብር ማስቆም የሚችለው የገዳም ነው። ቃል ኪዳኑ ስፍራ ካመናችሁ ነው የምትሄዱት። ካላመናችሁ አትሂዱ። ኦርቶዶክስ ያልሆናችሁ ደግሞ አትሂዱ። ካላመናችሁበት ሙስሊሞች ይድናሉ፣ ፕሮቴስታንቶች ይድናሉ። መተት የተደረገባቸው ድነዋል፣ ዳግም እንዳይታደስባቸው አድርገዋል። ይህንን ያደረጉት እነሱ ናቸው። ቃል ኪዳኑ ነው ቦታው፣ ስፍራው አሳያቸው። ለቃል ኪዳኑ ደግሞ ዝርዝር አነብላችኋለሁ። ይሄን ቦታ ልንገራችሁ፣ በጣም ቀዝቃዛ ነው። በጣም ቦታ ስትገቡ ገዳሙ በር ጀምሮ ጫማ ማድረግ አይቻልም። በባዶ እግር ነው የምትገቡት። ብዙዎቹ ገዳሞች እንደዚህ ነው ስርዓቱ። በቀን የጸሎት ሰዓት አላችሁ፣ ማታ የህብረት ጸሎት አለ የማይቋረጥ ከ11 ሰዓት እና ከ12 ሰዓት ጀምሮ እስከ ማታ 3 ሰዓት ድረስ የማይቋረጥ የጸሎት ስርዓት አለ። ሌሊት 6 ሰዓት አዳራሽ አለ፣ ማደሪያ አንድ ቦታ ላይ ሁሉም መመን ተሰብስቦ የሚያድርበት። እዛ አዳራሽ ውስጥ ማንም ሰው ገብቶ መተኛት ይችላል፣ እስከሚችለው እስከሚሞላ ድረስ። ሌሎች አዳራሾች አሉ እንደዚህ ቆሞ በጣም መጸለይ የማይችሉና መቆም የማይችሉ የህብረት ጸሎት ነው የሚደረገው። ከማታ 3 ሰዓት እስከ ሌሊት 6 ሰዓት የሚደረግበት ጊዜ አለ። በተለይ በእስትንፋሰ ክርስቶስ በክርስቶስ ሰምራ በእመቤቴ ቀን ሌሊት ድረስ የሚጸለይ እስከ 9 ሰዓት እስከ 6 ሰዓት ይጸለያል። ሲጸለይ ሁሉም ሰው ቆሞ ነው የሚጸለየው።